የዋጋ ንረቱ ከመጠን በላይ እየጨመረ ነው። የውጭ ምንዛሬ ዋጋም በየቀኑ ይጨምራል። ገበያውም ተቀያያሪ ሆኗል። በየቀያየረ ትናንት ላይ ያየነው ዋጋ ነገ ላይ ሌላ ሆኖ እናገኝ። ብዙዎች ቢዝነስ የሚጀመርበት ሰዓት አይደለም ይላሉ፣ ግን ተሳስተዋል። ብዙ ሚሊዮነሮች የተፈጠሩት በኢኮኖሚ ቀውስ ደግሞ ኢኮኖሚክ ክራይሲስ ላይ ነው። ያው የኢኮኖሚ ቀውስ ሲኖር ብዙ ችግሮች ይኖራሉ። ችግሮች ሲኖሩ የመፍትሄ ፈላጊዎች ቁጥር ይጨምራል እና ደግሞ መፍትሄውን የምትሰጡት እናንተ ናችሁ። ታሪክን ወደኋላ መለስ ብለን ስናይ ብዙ ሚሊዮነሮች የተፈጠሩት በኢኮኖሚክ ክራይሲስ ወይም ደግሞ በኢኮኖሚክ ቀውስ ወቅት ነው። በዛሬው ቪዲዮ 10 ውጤታማ የሆኑ ቢዝነሶችን እነግራችኋለሁ። ተማሪ ብትሆኑ ወይ ስራ ፈላጊ ወይም ኢንቨስት ለማድረግ የምትፈልግ ዲያስፖራ ለሁሉም የሚሆን ሐሳብ አለ። በቁጥር 10 ላይ የምናየው ሶሻል ሚዲያ ማኔጅመንት ዕቃ በቴሌግራም ወይም ደግሞ በሶሻል ሚዲያ መሸጥ ማለት ነው። ይህን ምንድነው? አሁን ላይ የሱቅ ኪራይ በጣም እየጨመረ ነው እና ባለሱቆች ወደ ኦንላይን እየሸሹ ነው። ኦንላይን ንግዳቸውን ለማድረግ ይፈልጋሉ ከሱቅ ኪራይ ነፃ ለመሆን ማለት ነው። ግን እንዴት ፎቶ እንደሚነሳ እንዴት ማራኪ የሆነ ጽሑፍ እንደሚጻፍ አያውቁም። እናንተ ይህንን ጋፕ ትሞላላችሁ ማለት ነው እና የሚያስፈልጋችሁ ካፒታል ስልክና ኢንተርኔት ብቻ ነው ማለት ነው። እና አሁን ላይ የምትወስዱት እርምጃ ምንድነው? ሰፈራችሁ ላይ የሆነ ሱቅ ሄዱና ወይም ደግሞ ካፌ ሄዱ፣ ቢዝነሳችሁ ላስተዋውቃል ሚዲያ በኋላ ቢዝነሳችሁ ላይ ለውጥ በነፃ አንድ ሳምንት ላስተዋውቅላችሁ፣ ቢዝነሳችሁ ላይ ለውጥ ካያችሁ እንቀጥላለን ትቀጥሩኛላችሁ ብላችሁ አቅራቢያችሁ ላይ ያለን ሱቆች ወይም ደግሞ ካፌዎች ማነጋገር ማለት ነው። በቁጥር 9 ላይ የምታገኙት ሎካል ፈርኒቸር ማኒፋክቸሪንግ ማለት ነው። ይህም ምንድነው? ሶፋና አልጋ ከዚህ በፊት ከቻይናና ቱርክ ነበር። አሁን ላይ የዶላር ዋጋው በጣም ጨምሯል፣ የቀረጥ ዋጋም በጣም ጨምሯል እና ይህንን ከውጭ ማስገባት በጣም ከባድ ነው እና ሰዎች አይናቸውን ወደ ሀገር ውስጥ ምርት ቀይሩ እና የሚያስፈልጋችሁ ካፒታል ምንድነው? ማሽንና ወርክሾፕ ብቻ ማለት ነው። አሁን ላይ ወደ ስራ ለመግባት ወይም ደግሞ አሁን ላይ ማድረግ ያለባችሁ ምንድነው? ቀጥታ ወደ ስራ ለመግባት ዲዛይን ላይ አተኩሩ። ሰዎች የውጭ ምርትን የሚመርጡት ለምንድን ነው? በጥንካሬው ሳይሆን በዲዛይን ነው ወይም ደግሞ በውጫዊ ውበቱን ተማርከው ነው እና እናንተም ውጫዊ ውበቱ ላይ አተኩሩ። ልክ ከፒንተረስት ላይ ምርጥ ዲዛይኖችን ከፒንተረስት ላይ ተወስዱና ለባለሙያ ሰጣችሁ ያንን እንዲሰራላችሁ ማድረግ ማለት ነው። በስምንተኛ ላይ የምናየው ኒሽ ዴሊቨሪ ሰርቪስ። ያው ኖርማሊ የምናውቀውን ዴሊቨሪ ሳይሆን ለየት ያለ ዴሊቨሪ ሰርቪስ ማለት ነው። አዲስ አበባን ስናያት በጣም ቢዚ ናት፣ የትራፊክ መጨናነቅ አለ እና ዴሊቨር የምታደርጉት ምግብ ብቻ ሳይሆን መድኃኒቶች፣ የቢሮ ሰነድ ወይም ከገበያ ፍራፍሬ ሊሆን ይችላል። ለምን አሁን የነዳጅ ዋጋ መጨመር፣ የትራንስፖርት መጨመር ያው ሰዎች ከቤታችሁ እንዳይወጡ አድርጓቸዋል ማለት ነው እና የሚያስፈልገን ምንድነው? አንድ ሞተር ባይስክል ደግሞ አንድ ሞተር ወይም ሳይክል ይችላል፣ በዛ ማድረስ እንችላለን። ያም ከሌለ በትራንስፖርት ወይም ደግሞ በእግር ማድረስ እንችላለን ማለት ነው። ከዛ ራሳችንን አሳድገን ባይሳይክል እና ሞተር እና ሌሎችንም እያልን ማሳደግ እንችላለን ማለት ነው እና አሁን ላይ ለመጀመር ምንድነው ማድረግ ያለባችሁ? ቀጥታ 5 ኦንላይን ሻጮችን አነጋግሩ። ከዛ ምን ትላላችሁ? እቃችሁን በታማኝነትና በፍጥነት አደርሳልና ብላችሁ ያው እርስ በርስ ውል ትገቡ ማለት ነው። በቁጥር 7 ላይ የምናገኘው አርባን ፋርሚንግ የምንለውን ነው። በተለይም የዶሮ እርባታ ጋር ተያይዞ ማለት ነው። ይህንንም ለምን አሁን ያው የምግብ ዋጋ በጣም እየጨመረ እየሄደ ሰዎች የሚለብሱትን ልብስ ያው ሊቀንሱ ወይ ሊተው ይችላሉ፣ ግን ምግብ ላይ አይደራደሩም። ያው ምግብ ወሳኝ ነገር ስለሆነ ማለት ነው እና የምግብ ዋጋ ደግሞ በጣም በየጊዜው እየጨመረ ነው እና የሚያስፈልገን ነገር ደግሞ ምንድነው? ቦታና መኖ ማለት ነው። ቦታና መኖ ያው ሰፊ ቦታ ባይኖረን እንኳን ያለን የመኖሪያ ጓሮ
ምናምን መጠቀም እንችላለን። ወይም ደግሞ የሆነች ባዶ ክላስ ካለች እዛች ላይ ማርባት እንችላለን ማለት ነው። አሁን ላይ መውሰድ ያለብን እርምጃ ምንድነው? በዶሮ እርባታ አጫጭር ስልጠናዎችን መውሰድ። አጫጭር ስልጠናዎችን እንዴት ዶሮ ማርባት አለብን፣ ምን ያስፈልጋሉ ምናምን የሚሉትን እና እንዴት ክትባቶች ጋር እናንተ ተያይዞ ያሉትን ነገር አጫጭር ስልጠና ወስዶ ወደ ስራ መግባት ማለት ነው። ከማርኬቲንግ ወይም ደግሞ ከገበያ ጋር ተያይዞ ደግሞ ሱፐር ማርኬቶችን ከገበያ ጋር ተያይዞ ሱፐር ማርኬቶች፣ ሬስቶራንቶች ራሳቸው እናንተን ፈልገው እንቁላል ስለሚፈለግ ማለት። በስድስተኛ ላይ የምናየው ፕራይቬት ቱቶሪንግ የምንለውን ነው። ይሄ በተለይ ለምሁራን ለተማሪዎች የሚሆን ማለት። ይሄ አሁን ለምን? ምክንያቱም በትምህርት ላይ ያለው ውድድር ጨምሯል። አሁን በጣም እየጨመረ ነው። ወላጆች ልጆቻቸው ጥሩ ውጤት እንዲያመጡ ይፈልጋሉ በየጊዜው ማለት እና የኢንትራንስ ነገር በጣም እየጨመረ እና ያንንም ኢንትራንስ ለማለፍ ቲቶሪንግ ብዙ የሚፈልግ ሰው አለ እና በተለይ ደግሞ እንግሊዘኛና ማትስ ላይ ማለት እንግሊዘኛና ማትስ ላይ ቲቶሪንግ ጋፑ ከፍተኛ ነው ማለት። የሚያስፈልገን ካፒታል ደግሞ ምንድን በቃ ጭንቅላታችን ብቻ ነው። ጭንቅላታችንን ተጠቅመን ማስተማር ብቻ ማለት ነው። ቲቶር ማጠናከሪያ መስጠት ማለት እና አሁን ላይ ለመጀመር ደግሞ ምን ማድረግ አለብን? ማስታወቂያ እናውጣ። ወይ በቴሌግራም ሊሆን ይችላል ወይ በአካባቢ ማስታወቂያ ማውጣት። የሂሳብ ማጠናከሪያ እንሰጣለን ብለን ማስታወቂያ መለጠፍ ማለት ነው። በቁጥር 5 ላይ የምናገኘው ኦፊስ ላይ የሚባለው ይሄ ምንድነው? ቢሮ ላይ የሚሰሩ ሰራተኞች ንጹህና ጤናማ የሆነ ምግብ ይፈልጋሉ፣ ግን ሰዓት የላቸው ወይም ደግሞ ካፌዎች በጣም ውድ ናቸው። እናንተ በወራዊ የሚከፈል በየጊዜው ለነሱ ምሳ ታቀርባላችሁ ማለት ነው እና ምንድነው የሚያስፈልገው ካፒታል? ያው ማብሰያና ማሸጊያ ብቻ ማለት ነው። ምግቡን ማብሰያና አሁን ላይ ምንድነው የምትወስዱት እርምጃ? ምርጥ ምግብ ማዘጋጀት የሚችሉ ከሆነ 10 ጣፋጭ ምግብ አዘጋጁና አካባቢያቸው ወዳሉ ባንክ ወይም ደግሞ ቢሮዎች ሄዱና ነፃ ናሙና እንዲቀምሱ አድርጉ። ከወደዱ በቃ ደንበኛችሁ ይሆናሉ ማለት ነው። በቁጥር 4 የምናገኘው ሪሳይክሊንግ የምንለው ድጋሚ መጠቀም ማለት ነው። ከተሞቻችን ያው በተለያዩ ፕላና ይህ ቆሻሻ ለፋብሪካዎች በማቅረብ ልክ እንደ ግብአት ማድረግ ማለት ነው። እንደ ግብአት እንዲጠቀሙ ማድረግ ማለት ነው። ያው ፋብሪካዎቻችን ጥሬ ዕቃ የሚያገኙት ከውጭ ኢምፖርት እና ይሄንን ቆሻሻዎችን የተባሉትን እንደገና ሪሳይክል በማድረግ ለፋብሪካዎች በማቅረብ የውጭ ምንዛሬውን መቀነስና ለሌላም ያው የውጭ ምንዛሬን መቀነስ ማለት ነው እና እነዚህ ቆሻሾችም ምንድናቸው? ፕላስቲክ፣ ወረቀት፣ ቁርጥራጭ ብረቶችን በመሰብሰብ ለፋብሪካዎች ማቅረብ ማለት ነው። ያው የሚያስፈልገን ማቴሪያል ከመሰብሰብ እስከ መፍጨት ያስፈልጋል። አሁን ላይ መውሰድ ያለባቸው እርምጃ ምንድነው? እኚህ ቆሻሾች ለሆቴሎችና የተለያዩ አማት ላይ ሄዳችሁ ቆሻሾቻችሁን እንውሰድላችሁ ብላችሁ ከነሱ ጋር ውል መግባት ማለት ነው። ከዛ ያንን ለፋብሪካዎች ማስረከብ። በቁጥር 3 ላይ የምናየው ኤክስፖርቲንግ ሰርቪስ የምንለውን ማለት ነው። ይሄ ምንድነው? ያው እዚህ አገር ውስጥ ሆነን በውጭ ስታንዳርድ እንከፈላለን። የሀሳቡ ምንድነው? እዚህ አገር ውስጥ ሆነን ለዩሮፕ መስራት፣ ዩሮፕ ላይ እና አሜሪካ ላይ መስራት ያ በፍሪላንስ ማለት ነው። አሁን ለምን አስፈለገ? ምክንያቱም ኢንተርኔት አለ እና የውጭ ምንዛሬ እየጨመረ ስለ አገር ውስጥ ሆነ በዶላር ማግኘት ማለት ማጅን እንግዲህ ንጉስ እንደዚህ ማለት እና እኛ ያው እዚህ ርካሽ ጉልበት ስላለን ይህንን መጠቀም ማለት እና የሚያስፈልገን ካፒታል ምንድነው? ላፕቶፕ እና ጥሩ ክህሎት ይሆናል ማለት እና አሁን ላይ መውሰድ ያለብን እርምጃ ምንድነው? አፕወርክ ሊሆን ይችላል፣ ፋይበር፣ ሊንክድኢን ላይ ሄደን ፕሮፋይል መክፈት ማለት። በቁጥር 2 ላይ የምናገኘው ዲኮኮ። እኛ ኢትዮጵያ ለደስታ አንሳሳም። ምንም ያህል ኑሮ ውድ ጨምረን አንደራደር። ሰርግና ልደት ሞቅ አድርገን ማክበርን፣ በዛ ላይ ደግሞ ፎቶ ላይ የሚያምር ፕሮግራም እንዲሆን ያለን ማለት ነው። የሚያስፈልገን ካፒታል ምንድነው? የዲኮር እቃዎች ያስፈልጉና እና አሁን ላይ መውሰድ ያለብን እርምጃ የዲኮር እቃዎችን በመከራየት ዲኮር እቃዎች ከሌለ ተከራይተን ቀጥታ መጀመር ማለት ነው። በቁጥር 1 ላይ የምናገኘው ሶልቪንግ ሎካል ፕሮብሌም ዊዝ ቴክኖሎጂ የምንለው ማለት ነው። በቴክኖሎጂ የአካባቢያችንን ፕሮብሌሞች መፍታት ማለት ነው። ልክ እንደ ቴሌብርና ራይድ የመሳሰሉ ልክ እንደ ቴሌብርና ራይድ ማለት ነው። ቴክኖሎጂን ተጠቅመን የአካባቢያችንን ችግር መፍታት እንደ ቴሌብርና ራይድ ትልቅ ባይሆን በቃ በትንሹ መጀመር። ልክ እንደ ቤት ኪራይ አገናኝ፣ የሕክምና ቀጠሮ ማስያዣ፣ የገበያ መረጃ መስጫ አይነት አፕሊኬሽኖችን ዲቨሎፕ ማድረግ ማለት ነው እና ይህን አሁን ለምን? ምክንያቱም የስማርት ስልክ ተጠቃሚ በጣም እየጨመረ በመሄዱ እና ቴክኖሎጂ ደግሞ
ችግሮችን በብዛት ስለሚፈታ ይሄንን እንጠቀማለን ማለት ነው። የሚያስፈልገን ካፒታል ደግሞ ጊዜና ችሎታ ማለት ጊዜና ይፈልጋል እና አሁን ላይ ለመጀመር ያው ችግሩን ማጥናት ችግርና ኮዲንግ ደግሞ ኮፋውንደር ፈልገን ኮዲንግን ዲቨሎፕ ማድረግ ኮዲንግ ዲቨሎፕን ማለት ችግሩን አሁን ላይ ለመጀመር ችግሩን በደንብ ማጥናትና ከዛ ለዛ ችግር የሚሆን ቴክኖሎጂ ሶሉሽን ወይ አፕሊኬሽን ዲቨሎፕ ማድረግ ማለት እነዚህ 10 የቢዝነስ ሐሳቦች ናቸው። ሰራበት ሐሳብ ነው እና ስለ ካፒታል አትጨነቁ። በትንሹ ጀምሩ። ኮሜንት ላይ መች እንደምትጀምሩ ናይስ ቪዲዮ ጀምረዋለሁ ብላችሁ ኮሜንት አድርጉ። ይህ ኢትዮፕሪነር እዚህ የቢዝነስ ሚስጥሮች ስኬቶችን ታገኛላችሁ። ቤተሰብ ለመሆን ሳብስክራይብ አድርጉ። ደወል ምልክቷንም ተጫኑ። መልካም የሥራ ሳምንት ይሁንላችሁ። ቻው።